በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አቤቱ ጌታ ሆይ ለመንፈስ ቅዱስ ማደሪያ ሆን ዘንድ እኔን በምግባር በሃይማኖት ለማነጽ ትጋ። አቤቱ ጌታ ሆይ መንቀሳቀስ በሌለበት ኃጢአት በመውደቅ የተጎዳው እንዳልሆን እኔን ይቅር ለማለት ትጋ። ይቅርታ ካንተ ዘንድ ነውና። አቤቱ ጌታ ሆይ ቁስሌ የሚፈወስበት መድኃኒት አንተ ታውቃለህ። አቤቱ ጌታ ሆይ ድካሜ የሚበረታበትን አንተ ታውቃለህ። አቤቱ ጌታ ሆይ ሕይወቴ የሚቀናበትን መንገድ ታውቃለህ። አቤቱ ጌታ ሆይ ሕይወቴ የሚመራበትን እውቀት ምክንያት አንተ ታውቃለህ። ሰራተኛ ስራውን የሚከናወንበትን ነገር ያውቃልና፣ ስራ ለሰሪው ጥበብም ለጥበበኛው ይታዘዛል ይከናወናልም። አቤቱ ጌታ ሆይ በመንፈስ ቅዱስ ኃይል ሸክላን አዲስ። አቤቱ ጌታ ሆይ እጆችህን ስራ እንዳይጠፋ አድርግ። አቤቱ ጌታ ሆይ የወዳጅህ የአብርሃምና የይስሐቅም ኪዳን አስብ። የመረጥከውንም የእስራኤል ያዕቆብን ኪዳን ሕግን ለመጠበቅ ከአሕዛብም የለየኸውን በሕግ ያጸናኸውንም በስምህ የጠራኸውንም ለቤተ መቅደስ ርስት ደስታ ፈንታ ጽዋ ተርታ ያደረግከውንም ያዕቆብን አስብ። አቤቱ ጌታ ሆይ በአንደበት በወጣው ቃል መብራትነትን ለሕዝብ ያበራ ዘንድ መሪ ያደረግከውን የታመነ የሙሴ ኪዳንን አስብ። በእስራኤል ልጆች ላይ ንጉሥ ሊሆን የቀባኸውን በፊትህም ሞገስ ያገኘውን የባሪያን የዳዊት ቃል አስብ። የአዳም አባቱ አንተ ስትሆን እናት የሆነችን የባረከችን ንጽሕት ቅድስት ሙሽራ ማርያምን የወለዱህን እነዚህን ቅዱሳን ሁሉ ኪዳን አስብ። አቤቱ ጌታ ሆይ ከሰማየ ሰማያት ወርደህ ከቅድስት ድንግል ማርያም ማኅፀን ማደርህን አስብ። አቤቱ ጌታ ሆይ በማኅፀኗ 9 ወር መወሰንህን አስብ። የቀኑ ቁጥር ግን 275 ቀን ነው። አቤቱ ጌታ ሆይ ድንግል ስትሆን ከእርሷ መወለድህን፣ ንጽሕት ስትሆን በጡቷ ማደግህን አስብ። አቤቱ ጌታ ሆይ በጎን መጣልህን በበረት በጨርቅ መጠቅለልህን አስብ። አቤቱ ጌታ ሆይ ይህንን ሁሉ አስበህ እኔን ባሪያህን ስለ ኃጢአቴ አትናቀኝ፣ አትነቅፈኝ፣ በማዳንህ እርዳኝ። በመድኃኒትነትህም ጋሻ ጋርደኝ። አቤቱ ጌታ ሆይ ስለወለደች ማርያም አማላጅነት፣ ስላሳደጉች ጡቶቿ፣ ስለ ሳሙህ ከንፈሮቿ፣ ስለ ዳሰሱ እጆቿ፣ ስላቀፉ ጉልበቶቿ፣ አካል የሚሆን ዘንድ ስለነሳው ነፍስና ስጋዋ ከኃጢአት ጉስቁልና አንጻኝ። አቤቱ ጌታ ሆይ ስለ ንጹሕ እናት ድንግልና እኔን መዋረድን ተመልከት፣ ምረጥ። አቤቱ ስለ እናት ክብርነትህም ስለ ገናንነቷም እኔን ይቅር በለኝ። አቤቱ ጌታ ሆይ ቅዱሳን ሐዋርያትን እንደወደዱህ እንደመረጥካቸውም እኔን ደግሞ ውደድ። በሰማያዊ ማኅበራቸውም ከእነሱ ጋር እንዳደርገኝ ወደ ሥጋቸውም የተጠራው ልሁን። በዚህ ዓለም እኔም ባሪያን ከሚቃረኔ ሁሉ አድነኝ። ከመንፈስህ ወዴት እሄዳለሁ? ከፊትህስ ወዴት እሸሻለሁ? ወደ ሰማይ ብወጣ አንተ በዚያ ነህ፣ ወደ ጥልቅም ብወርድ በዚያ እነሆ አንተ አለህ። እንደ ንስር ከንፈሮችን ባገኝ በባሕር ዳርም ብበር፣ በዚያም ደግሞ እጅህ ትመራኛለች፣ በሥልጣንህም ትጠብቀኛለች። አቤቱ ከአማልክት አንተን የሚመስል የለም፣ እንደ ሥራም ሥራ የለም። ዓለምም ሁሉ ምሉ ስትሆን አኗኗር ስውር ነው። ለወደድከው እንጂ ለሁሉ አትታይም። ሰማይም ዙፋንህ ነው፣ ምድርም የእግር መረገጫ ናት። ባሕሩህ አገልጋይ ናት፣ ነፋሳትም ለአንተ ይታዘዛሉ። ፀሐይ መልእክተኛህ ነው፣ የጨረቃም መንገድ በቃል የተፈጠረ ነው። ከዋክብትም በቃል የተፈጠሩ ናቸው። ዓለም ሁሉ ስፋት በእጅህ የያዘ ነው፣ ነገር ግን የምትቀመጥባቸው አይደለም፣ በዳርቻቸውም አትወሰንም። ለግዛትህም ወሰን ዳርቻ የለውም፣ ለምስጋናም ስፍር ቁጥር የለውም። በኃይልህ ጽኑ ብርቱ ስትሆን የአረጋውያን ልጅ የተሸከምክ፣ በአኗኗርህም የምታስፈራ ልዩ ስትሆን ታናሽ ብላቴና ቻለችህ። በአባትህ ቀኝ የተቀመጥክ ስትሆን በዓለም በክንድ ላይ የታቀፍክ ሆንክ። ከልዑላን በላይ ልዑል የባሕርይ አምላክ ስትሆን
በዚህ ዓለም ከቱታን ጋር ተመላለስክ። በሁሉ ዘንድ ገዥ ስትሆን በሰው መካከል ታየህ። ላምና አህያ ጌታቸውን እንዳወቁ በትንፋሻቸውም እንዳሟሟቁ እስራኤል ግን አላወቁህም። አምላካቸውም እንደሆንክ ተመራምረው አልተረዱም። ነቢዩ ኢሳይያስ በሬ ገዢውን አህያም ጌታውን አወቀ። እስራኤል ግን አላወቁኝም፣ ወገኖቼም አላስተዋሉም ብሎ የተናገረውን ነገር በላያቸው ይደርስ ይፈጸም ዘንድ ከልባቸው አራቅሁ እንጂ በአገራቸው ትንቢት የተነገረላቸው በዕብራይስጥ በመስገጃቸው የተጻፈላቸው እስራኤል ምንም ባያውቁ ከዓለም አስቀድሞ የልዑል እግዚአብሔር ልጅ እንደሆንክ ያወቅሁ። አቤቱ ጌታ ሆይ እኔ በአንተ አመንኩ። ከዳዊት ዘር ከምትሆን ከቅድስት ድንግል ማርያም መወለድን ዳግም አወቅሁ። አቤቱ ጌታ ሆይ በአኗኗሬ አብ የበኩር የሰውነትም የድንግል የበኩር እንደሆንክ አመንኩ። አቤቱ ጌታ ሆይ በመለኮት እኔ የአብ ልጅ የሰውነት የማርያም ልጅ እንደሆንክ አመንኩ። አቤቱ ጌታ ሆይ የሕይወት ምንጭ የተገኘ የሕይወት ምንጭ እንደሆንኩ አመንኩብህ። የባሕርይ አምላክ የተገኘ የባሕርይ አምላክ የሕይወት የተገኘም ሕይወት እንደሆንኩ አመንኩ። ከባሕርይ አባት የተገኘ የባሕርይ ልጅ ሆይ ከብርሃንም የተገኘ ብርሃን ከእውቀት ባሕርይ የተገኘህ ጥበብ እንደሆንኩ አመንኩ። አቤቱ ጌታ ሆይ የአብ የበኩር እንደሆንክ ለእናትም ተቀዳሚ ተከታይ የሌለህ አንድ ልጅ እንደሆንኩ አመንኩብህ። የላይኛው ልደትህ ሌላ ነው፣ የታችኛው ልደትህም ሌላ ነው። ሰማያዊ ልደትህ ሌላ ነው፣ ምድራዊ ልደትህም ሌላ ነው። የፊተኛው ልደትህ ከሕይወት እሳት የተገኘ የሕይወት እሳት ነው። የኋለኛው ልደትህ በአካላዊ ቃልነትህ ከድንግል ማርያም የፊተኛው ልደትህ ከኃይል የተገኘ ኃይል ነው። የኋለኛው ልደትህ በመለኮት ኃይል ከታናሽ ብላቴና የሆነ ነው። የፊተኛው የተመራመርኩበት ግን አልደረስኩበትም፣ የኋለኛውን አሰብኩት አደነቅኩትም። የፊተኛውን ሳልደርስበት አመሰገንኩት፣ የኋለኛውን በአብራከ ልቦናዬ ሰግጄ እጅ ነሳሁት። የፊተኛው ልደትህ በኋለኛው ልደትህ ታወቀ፣ ስልጣንም ከድንግልና በመወለድ ተመሰገነ። ከድንግል ከተወለድክ ወዲህ ከአብ መወለድ ማመን ተገለጸልን። ስለዚህ ዳዊት እግዚአብሔር በይሁዳ ታወቀ፣ ስሙም በእስራኤል ታላቅ ነው አለ። ይህንንም እንግዲህ ከእስራኤል ልጅ ከይሁዳ ወገን አካላዊ ቃል ስለመወለድ ይናገራል። ከድንግል መወለድን በሚናገር ጊዜ ከአብ መወለድ ታወቀ። አሁንም ባለመጠራጠር ከአብ መወለድን አምኜ አመሰግንሃለሁ፣ ከድንግል መወለድን አመሰግንሃለሁ። ለድንግል ማኅፀን በሰማይ ካለው ብርሃን ሰረገላ ሰፋ፣ የድንግል ማኅፀን ከአየር በለጠ፣ ከፍ ከፍም አለ። በኪሩቤልና በሱራፌል ዘንድም ተመሰገነ። የድንግል ማኅፀን የሰማይ ደጅ ሆነ፣ እንደታተመም የፀሐይ መውጫ መግቢያ ነው። የድንግል ማኅፀን በእውነት ለእውነት ገንዘብ መዝገብ ሆነ። የድንግል ማኅፀን ለልዑል እግዚአብሔር ማደሪያ ሆነ። አሁንም እንዲህ እያልን እግዚአብሔርን እናመስግነው። ለአንተ ምስጋና ይገባል፣ ለአባትህ ለባሕርይ አባትህ ለአብ ከአንተ ጋር አንድ ለሚሆን ለባሕርይ ሕይወት ለመንፈስ ቅዱስም ምስጋና ይገባል። ለወሰነች ለቅድስት ድንግል ማርያም ገናንነት ለወለደች መገዛት ለእናትህም ውዳሴ ላሳደገችም ቅድስና ይገባል። አሁንም ጸሎቴ እንደ ንጹሕ ዕጣን በፊት ተቀበለኝ። ወደ አንተም የጮኹትን የልመናዬን ነገር አድምጥ። አቤቱ የኃያላን አምላክ ስማኝ፣ የያዕቆብም አምላክ አድምጠኝ። አቤቱ ሃይማኖቴን እይልኝ፣ ተቀብለህ ወደ ነገሥከውም እይ። ከአገልጋይህም የምሕረት ፊትህን አትመልስ። አቤቱ ወደ አንተ የለመንኩትን ልመናዬን ስማኝ። ከጠላቶችም ፍርሃት ሰውነቴን ጠብቅ። ከክፉዎችም ሸንጎ ከክፉ አድራጊዎቹ ተሰውረኝ። ከዓመፀኞች ጉባኤ ምላሳቸው እንደ እባብ ምላስ ከሳሉት መራራውንም ነገራቸውንም እንደ ቀስት ከገተሩት አድነኝ። አምላኬ ሆይ ጩኸቴን አድምጥ፣ አቤቱ ጸሎቴን ስማ። ጩኸቴም ወደ አንተ ይድረስ።
በመከራዬም ፊቴን ከኔ አትሰውር። ጆሮችንም ወደ እኔ አዘንብል። በጠራውም ጊዜ ፈጥነ መልስልኝ። አንተም አምናለሁና ማለዳ ምሕረትህን አሰማኝ። አቤቱ ወደ አንተ አንጋጥጣለሁና ከጠላቶቼ እጅ አድነኝ። አቤቱ ወደ አንተ ተማጽኛለሁና በጎ ፈቃድን ለማድረግ አስተምረኝ። አንተ አምላኬ መጠጊያዬም ነህና በጎ መንፈስን በቀናች መንገድ ይምራኝ። እኔ አንተ ባሪያ ነኝና አቤቱ ስለ ስምህ አድነኝ። በእውነተኛነትህም ነፍሴን ከመከራ አውጣት። በውዴታም ጠላቶቼን አጥፋቸው። ነፍሴንም የሚያስጨንቋትን ሁሉ ትደመስሳቸዋለህ። እኔን አገልጋይህ ነኝና ቃሌን አድምጥ። አቤቱ ሐሳቤን አስተውል፣ የጩኸቴን ቃል አድምጥ። ንጉሴ አምላኬ ሆይ ወደ አንተ ጸልያለሁና ማለዳ ድምፄን ስማ። በመንፈስ ቅዱስ በረከት ይባርከኝ፣ የእጄንም ሥራ ሁሉ ያቅናልኝ። በልቦናዬም የሰው መውደድን ያሳድርብኝ፣ በሰውም ልቦና እኔን መውደድ ያሳድርብኝ። የእርሱም ቸርነት በልቤ ይጨምር፣ በመለኮት ጨው የጣፈጠው አድርገኝ። የጥበብ መብራትንም በልቦናዬ ያብራ፣ የእውቀትን መንፈስ ከኔ ላይ አይራቅ። የኔንም ነገር ከልጅሽ ከወዳጅሽ ይጠይቀሽ፣ በክርስቲያን ልጆችሽ ጋር ሁሉን አስማሚ። ልጅሽንም በሚወዱ ሁሉ ጋር በፍቅር በአንድነት አኑርኝ። ከክፉ ነገር ሁሉ ጠብቂኝ፣ ከጠላቶችም ወጥመድ ከአሽከላውም አድኝኝ። ለጽድቅ መገዛትን የተገዛው አድርጊኝ። ኃጢአትን የምሰራ ሁሉ ኃጢአት ባሪያዋ ነውና ከኃጢአት አሽከላ ነጻ አድርጊኝ። ባሪያው ድንግል ሆይ በላይ ሰለጥን ዘንድ ለሰይጣን መንገድ አትስጭው። የምውልበትና የማድርበትን ቅጥላት ጦርነት ያድነኝ ዘንድ ለልጅሽ ሰራዊት የሚሆን መላእክት ይጎብኙኝ። በልጅሽ መስቀል አጥርነት እጠሪኝ። እኔ ባለሁበት ስፍራ ሁሉ ርኩሳን መናፍስት እንዳይገቡ በቅድስናሽ መጎናጸፊያ ሰውሪኝ። በልብሽ መዓዛ ተወዳጅ ሆን ዘንድ በእቅፍሽ በነቃው ጊዜ ያለ ስንፍና እንዳመሰግንሽ። ጸሎት ላለማስታጎል እንቅልፍ በመጣብኝ ጊዜ የልጅሽ የጌትነቱ ኃይል ከቅንድቤ ከሽፋሽፍቴ ያርቀው። አንደበቴንም ላንቺ ለማመስገን የተገ ነቀ ይሁን።